ነገር ያክል ነው። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? فإنه من يعيش منكم ከእናንተ መካከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ? የራ بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ። ግጭቶችን ያያል። فعليكم እናንተ ደግሞ መያዝ አለባችሁ አሉ። ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ ራሺዲኖችን የተመሩትን የኔን ምትኮችን እነሱም አቡበክር፣ ዑመር፣ ዑስማንና አሊ አራቱን መከተል አለባችሁ። አልማህዲይን وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በቅርሳችሁ ነክሳችሁ ያዟት። ወኢያኩም ወሙሕደሳት الأمور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች። فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው። ሁሉም ቢድዓዎች ደግሞ ጥመቶች ናቸው። خلاص በሩ ተዘጋ። ሁሉም ብለው ተናገሩ፣ ዘጉት በሩ ማለት ነው። ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተክሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን፣ 100% እናከብራለን። የነብዩ ንግግር ሲመጣ ግን ካንሰል ይደረጋል። ንግግራቸው ግዴታ ነው። ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ብን አባስ ንግግር አለ። የማንም ንግግር ተቀባይነት ሊኖረው አይችልም። በተለይ አራቱ አይማዎች ምን አሉ? በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ። እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ። ለማንኛውም አብዱላህ ብን ዑመር ሲናገሩ ምን አሉ? ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው። የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ። እስቲ ወደ ሰሃቦች ንግግር እንግባ። ሹፍ ሱብሃንአላህ ዑስማን ብን ሓድር ረዲየላሁ ዐንሁ ረሒመሁላህ አብዱላህ ብን አባስ እንዲህ አለ። አብዱላህ ብን አባስ ጋር ሄጄ አብዱላህ ብን አባስን የነብዩን ሰለላሁ ዐለይሂ ወሰለም ያጎት ልጅን ምከረኝ ብዬ ጠየቅኩት። ቃለ ዓለይከ ቢልእስቲቃማ ወተቢዕ ልአምረ ልአወል ወላ ተብተዲዕ። ትክክለኛውን መንገድ ያዝ፣ መያዝ ብቻ አይደለም። ወተቢዕ ልአምረ ልአወለ የቀደምቶችን መንገድ ተከተል። የኛም ማለቱ ነው፣ የኛም ማለቱ የሰሓቦቹም ማለቱ ነው። አብዱላህ ብን አባስ ሰሓቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየጠቀሰ ያለው። ወላ ተብተዲዕ ቢድዓ ውስጥ አትግባ። አልኢባን አልኩብራ የሚለው የእብኒ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን። ሌላኛው ደግሞ ሙዓዝ ብን ጀበል፣ ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ፣ በደንብ አድርጋችሁ ስሙኝ። ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አሰር ሰሒሑ አቢ ዳውድ 4611ኛው ላይ፣ ሙስተድረክ ዐለ ሰሒሐይን 8422ኛው ላይ፣ ሙሰነፍ ዐብድረዛቅ 21827ኛው ላይ መውቁፍ የሆነ አሰር ነው ታገኙታላችሁ። የሰሓቢዩ ንግግር ማለት ነው። ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል። ከሱ ጋር ተቀምጦ ያወራል። ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ። ምን አለ ሙዓዝ ብን ጀበል? ኢነ ሚን ወራኢኩም ፊተነ የክሱሩ ፊሃ አልማል። ከእናንተ ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው። ወራኢኩም ብሎ ማለት በሁለቱም ይተረጎማል። ከእናንተ ኋላም ከእናንተ ፊት ለፊትም ማለት ይሆናል። ከእናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል። ማነው እንደዚህ የሚለው? ሙዓዝ ብን ጀበል አዕለሙ ሰሓበት ቢልሐላል ወልሐራም ነው። ነብዩ የመሰከሩለት ማለት ነው። በሐላልና በሐራም እውቀቱ ነብዩ የመሰከሩለት ትልቁ ሰሓቢይ ነው። ምን አለ ይህ ሰሓቢ? ከእናንተ ፊት ለፊት ትልቅ ቀን ይጠብቃችኋል። የክሱሩ ፊሃ አልማሉ ንብረት የሚበዛበት፣ ሰዎች ሀብታም የሚሆኑበት። ወዩፍተሑ ፊሃ አልቁርአኑ ሐታ ያእኹዘሁ አልሙእሚኑ ወልሙናፊቅ። ሙእሚኑ ሙናፊቁን ቁርአንን መማር የሚገራበት ጊዜ። ለምሳሌ የኛን ጊዜ ውሰዱ። አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ። እኔ አውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው። የሰማሁት አለ። ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ። በደንብ አድርጋችሁ ስማሙ ከዚህ በኋላ የሚመጣውን ነገር። ከዚያ በኋላ አለ ወረጅሉ ወልመርአቱ ወሰጊሩ ወልከቢሩ፣ ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዕልሙ በጣም ተስፋፋና ምን ተፈጠረ? ፈዩሸኩ ቃኢሉን አየቁላ፣ አንድ ሰው ሊል ይደርሳል አሉ። ማ ሙዓዝ ብን ጀበል ምን ይላል አሉ? ማ ሊናሲ ላ የተቢዑኒ ወቀድ ቀረእቱ ልቁርአን፣ ቁርአን እንደሆነ ቀርቻለሁ ሐፍዣለሁ፣ ሰው ለምንድን ነው የማይከተለኝ? ቁርአን እንደሆነ እያስቀራሁ ነው፣ ሰው ለምንድን ነው የማይከተለኝ ብሎ እንትን ይልና ከዚያስ ማሁም ቢሙተቢዕየ ሐታ አብተዲዐ ለሁም ገይረሁ፣ በቁርአን ብቻ የምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን እያስተማረ ስለሆነ፣ ሁሉም ሐዲስ እያስተማረ ስለሆነ እንዲያው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነቢዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዐ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ፣ ተጠንቀቁ። ወመብቱዲዐ
የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነመ ብቱዲዐ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ አልመድኸል ለሱነን ልኩብራ የሚል የኢማም አልበይሀቂ መጽሐፍ 180ኛው ገጽ ላይ ምን አሉ? ኩሉ ቢድዓትን ضላለቱ ወኢን ረአሃ ናሱ ሐሰነህ ብለው አብዱላህ ብን ዑመር ተናግረዋል። ሸርሑ ኡሱል ኢዕቲቃድ አህሉ ሱነቲ ወልጀማዓ የሚለው የላሊካኢ መጽሐፍ ላይም አለ፣ ኢባነቱል ኩብራ ኢብን በጣ መጽሐፍ ላይም አለ ማለት ነው ይህ ንግግር። አብዱላህ ብን መስዑድ ደግሞ ምን አሉ ረዲየላሁ ዐንሁ? ኢተቢዑ ወላ ተብተዲዑ፣ አዲስ ነገር አትፍጠሩ፣ ነቢዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሓቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም፣ ተብቃቅታችኋል፣ ከእናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓትን ضላላ አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። አብሽር ሐቢቢ አብሽር። አልሙዕጀም ልከቢር ለጠበራኒ የሚለው መጽሐፍ 8770ኛው ላይ ኢማም ዳረሚም ደግሞ ዘግበውታል ሱነናቸው ላይ። ሹዓብ ልኢማን የሚለው ኢማም አልበይሀቂ መጽሐፍ ላይ የምናገኘዋለን። ሙጅማዕ ዘዋኢድ የሚለው የሀይተሚ ኪታብ ላይ የምናገኘዋለን ማለት ነው። ዑለማ ሰለፍ መካከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድን ነው? ኢማሙ ሻፊዒ የእሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከእሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር የምንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ ለዚ ላ ኢላሃ ኢላሁ አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የእነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩትን ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? ኢዕራፉ ልሙሃጅሪን ቢፈድልህም አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ አታረሁም የነሱን ፈለግ ደግሞ ተከተሉ። ወኢያኩም ማ አሕደተ ናሱ ፊ ዲኒህም ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። ፈኢነ ሸረ ልእሙር ልሙሕደታት የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በኢስላም ውስጥ አልሙሕደታቱ አዲስ ተጨማሪ ነገር ነውና አዙህድ የሚለው የኢማሙ አሕመድ ብን ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነቢዩን አላያቸውም እንጂ በነቢዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? ለአን አራ ፊል መስጂድ ናራን ላ አስተጢዑ ኢጥፋአሃ፣ መስጂድ ውስጥ እየተቀጣጠለ ያለ እሳትን ተመልክቼ መስጂድ ውስጥ የሚሰራን ቢድዓ ከምመለከት፣ አንድም ቢድዓ ተጨማሪ መጤ ነገር ከምመለከት መስጅዱ በእሳት እየነደደ ብመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ? አሱናህ የሚለው የሚርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ብን አብዱልዓዚዝ የተናገሩት ንግግር ደግሞ ከአንድም ሁለት አለ። የኢማሙ ማሊክ ደግሞ የኢማም ሻፊዒ አስተማሪ ናቸው። ኢማም አልአውዛዒን ደግሞ አሉበት። በጣም ብዙ ንግግሮች አሉ። ወላኪን ጊዜ አይበቃም። በዚሁ ለመቋጨት ልሞክር። ሐታ የኢማም ሻፊዒ ንግግር እስቲ አንድ ልጥቀስላችሁ። ይሄኛውን በኋላ እንመለስበት። خلاص ጊዜ አልቋል። አላህ ይባርክ ፊኩም። ጨርሻለሁ። ወንድሜ አደም ያው ወደ ተክቢር ብያል መልሳችሁ። ባረከላሁ ፊኩም። ሰላም አለይኩም። መርሐባ ጀዛከላሁ ኸይረን። በጣም ቆንጆ ሀሳባቸውን ሁለቱም ጥሩ አድርገው አቅርበውልናል። ኢንሻአላህ 20 ደቂቃ ተጠቅመዋል። አሁን ደግሞ የተጨማሪ የሪባትል ጊዜ የምንሰጥበት ነው። በሪባትል ሴሽኑ ኡስታዝ አደምም እንደዚሁ 10 ደቂቃ ኡስታዝ ሙዓዝ ያቀረበው ነገር ላይ ያነሳል። እንደዚሁ ደግሞ እሱ ከጨረሰ በኋላ 10 ደቂቃ ይመለስና ኡስታዝ ሙዓዝ ደግሞ አስተያየቱን ይሰጣል። ስለዚህ ኢንሻአላህ ውሃ ጎንጨት ማለት ካለባችሁ ጎንጩ። ማሻአላህ በጣም ብዙ እውቀት እየተማርን ነው። ታች ያላችሁም ሰዎች ኢንሻአላህ አድበን ከመጥፎ ከስድብ ከመጥፎ ከብሽሽቅ አይነት ነገሮች እንቆጠብ። እስካሁን አልሐምዱሊላህ ጥሩ ነው። ኮሜንት ላይ ያለ ሰው ብዙ የከፋ ነገር እየጻፈ አይደለም። ስለዚህ ሁላችሁንም ለማመስገን እወዳለሁ። ሁለቱም ኡስታዞቻችን ኢንሻአላህ ጀዛኩሙላሁ ኸይረን። አሁን ወደ ኡስታዝ አደም ልመለስ። አላሁመ ሰሊ አላ ሙሐመድ ወዐላ አሊ ሙሐመድ። ወደ ኡስታዝ አደም ልመለስና 10 ደቂቃህን መጠቀም ትችላለህ። ቢስሚላህ። ሹክራን ወንድም ኢስሐቅ። ኡስታዝ ሙዓዝን በጣም አመሰግናለሁ። ጥሩ ነገሮችን ነው ያነሳው። ያው ትንሽ ግን ያው ከንግግሮቹ አንዳንድ ባይባሉ ደስ የሚሉኝ ነገሮች ነበሩ።
ዞሮ ዞሮ ያው እንግዲህ እሱ ችግር የለውም አላ ሂሳቢህ ይሆናል። እኔ እነዚህን ዑለማዎች ሊስት ሳደርግ መቼም ነሱን የምንረዳው እኔም ሆንኩ ወንድም ሙዓዝ ያው በእነዚህ ዑለማዎች ሲልሲላ ነው የምንረዳው። ስለ ቁርአንና ስለ ሐዲስ ሲነሳ ያው ቁርአኑ እንዴት ተረዱት ብለን ሰሓቦች ጋር ነው የምንሄደው። ቁርአኑ እንዴት ተረዱት ብለን የሰሓቦች ደረሶች ጋር እና ኢማሙ ሻፊዒ ጋር ነው የምንሄደው እና በቀጥታ ወንድሜ ሙዓዝ ነሱን የተረዳ ይመስል እንዴት ዓሊም ይደረድርልኛል እኔ ከቁርአንና ከሐዲስ ነው የምፈልገው አለ እና ልክ ከኪሳቸው አምጥተው እንደነገሩና ማስመሰሉ ልክ ነው ብዬ አላምንም። አይ ቲንክ እንደው ሰብቀን ሊሳን ይሆናል ወይ ይታረማል ብዬ ነው የማስበው። ምክንያቱም ለዑለማዎቻችንም ክብር መስጠት መቻል አለብን። ካልሆነ ግን መጥፎን ጥርጣሬ እንድጠራጠር ያደርገኛል። የቢድዓ ጉዳይ ምንም አይነት ኺላፍ የለበትም፣ የቢድዓ ቆንጆ የለም እያሉ የሚያወሩ ወገኖቻችን በወንድሜ አንደበት ተገልጸዋል ብዬ እንድጠራጠር ያደርገኛል። ወንድሜን ደግሞ በዛ መልኩ ትንሽ መጠርጠር ያስቸግራል እና እነዚህን ሁሉ ዑለማዎች እየጠቀስኩኝ እነሱ የተረዱት ደግሞ ከቁርአንና ከሐዲስ እንደሆነ መቼም አይጠፋውም ከኪሳቸው የሚያመጡ ዑለማዎች ስላልሆኑ እና በዛ መልኩ ቢወስደው ጥሩ ነው። ደቂቃው በጣም አጭር ስለሆነ ነው ወደ ዑለማዎች ቀጥታ ሀሳብ የገባሁት። ከዛ ውጭ ግን የኢማሙ ሻፊዒ ደፊኒሽን እያለ ወደ 800 ቀርን ላይ ወዳሉት ወደ ሻጢቢ አቋም መምጣት ሐቂቃ ልክ ነው ብዬ አላምንም። በነገራችን ላይ ኢማሙ ሻጢቢ ራሳቸው ነፍሱሁ ቢድዓን ይከፍላሉ፣ ከሚከፍሉት ወገኖች ናቸው። ሙሽ እሳቸው ብቻ አይደሉም። ኢማም ኢብኑ ተይሚያ አልሐራኒ ዓለይሂ ረሕመቱላህ ቢድዓን ይከፍላሉ። ምናልባት ወንድሜ መረጃው ከሌለው እነሱ የሚሉት የቢድዓ ሐሰና ወይንም ቢድዓ ዋጅባ፣ ቢድዓ መንዱባ እና ቢድዓ ጀዋዝ ወይንም ደግሞ ሙባህ የለም ነው እንጂ አትሊስት መክሩህና ቢድዓ መክሩሃና ቢድዓ ሙሐረም አለ ብለው ለሁለት ይከፍላሉ እና ይሄ በፍጹም መደበቅ የሌለበት ግልጽ ያለ እውነታ ነው እና ለዛ ነው በቃ ዑለማዎቻችን ኢቨን ይሄ የቢድዓ ቆንጆ የለውም የሚሉት ስያሜውን የጠሉት ያልኩት ለዛ ነው። ከኪሴ ያመጣሁት ነገር አይደለም። አላኩል ሐል ቁርአንና ሐዲስ አላመጣም ብሎ ትንሽ ሀሳቡን ሽፍት ለማድረግ ሞክሯል። እኔ ከቁርአንና ከሐዲስ አንድ የቁርአን አያንና በግልጽ የመጡ የቁርአን አናቅስቶችን አይደለም ያመጣው፣ ለተፍሲር የተጋለጡ የቁርአን አናቅስቶችንና ሚንባቢል ወዕድ የሚባሉ አሰሮችን ነው ያመጣው። እኔ እዚህ ጋር እያወራን ያለ ነው ስለ ፊቅህ ነው። ዑለማዎቻችን ሚንባቢል ወዕድ ያመጡትና ሚንባብ ለራፊዳዎችና ለቀደርያዎች የተናገሩትን ንግግር እዚህ ቦታ ላይ ቢድዓ አመልያው ላይ አምጥቶ ቢያስገባው ይሄ ነገሮችን ማቀላቀል ነው የሚሆነው ማለት ነው። ከዛ አንጻር ለማንኛውም ወደ ማስረጃዎቼ ልግባ። የእሱን ጉዳይ በኋላ መለስበታለሁ ብዙ ነገሮች ስላለ ስለ ጻፍኳቸው ማለት ነው። ደሊል አላመጣም ላለኝ ወንድሜ ይሄን ደሊል ያዝልኝ። አላሁ ስብሓነሁ ወተዓላ ፊ ሙሕከሚ ተንዚል እንዲህ አለ፣ ወጀዐልና ፊ ቁሉብ ለዚነ ተበዑሁ ረእፈተን ወረሕመተን ወረህባንየተን ብተደዑሃ ማ ከተብናሃ ዐለይህም ኢላ ብቲጋአ ሪድዋኒላሂ ፈማ ረዐውሃ ሐቀ ሪዓየቲሃ። ይሄ በነቢዩላህ ዒሳ ዘመን ለነበሩ ሰዎች ባህታዊነትን አዲስ ማንም ሳይቀድማቸው በአዲስ መልኩ ለሰሩ ሰዎችና እነዚህ ሰዎች አዲስ የፈበረኩትን እና የተገበሩትን ነገር አላሁ ስብሓነሁ ወተዓላ ምንም አይነት ማከተብናሃ ዐለይህም በእነሱ ላይ ሳንከትብባቸው ሳንጽፍባቸው ካለ በኋላ ነገር ግን ወቀሰው ፈማ ረዐውሃ ሐቀ ሪዓየቲሃ ከነዛ በኋላ የመጡ ጀኔሬሽኖች የሚገባውን መጠበቅም ባለመጠበቃቸው ብሎ አላሁ ስብሓነሁ ወተዓላ እዚህ ላይ ወቅሷቸዋል ማለት ነው። ይሄ ግልጽ የሆነ ቢድዓ የቢድዓ ቆንጆ እንዳለ ማሳያ ነው። ምክንያቱም ያለፉ ለደል ዑለማ አልኡሱል ደግሞ ያለፉ ነቢያቶች ዲን ለእኛም ዲን ነው። አላሁ ስብሓነሁ ወተዓላ በሒካያ መልኩ እስካመጣው ድረስ እና ያንን ሒካያ ነፍይ እስካላደረገ ድረስ የእኛም ዲን ነው እንደሚባለው ማለት ነው። ስለዚህ ከዛ አንጻር ይሄ በጣም ግልጽ የሆነ አቋም ነው። ከዚሁ ጋር ተያይዞ ሐታ እብኑ ከሲር ይህንን የቁርአን አንቀጽ በሌላ መልኩ ለመፈሰር የሞከሩት እብኑ ከሲር ጊዜ ካለኝ በኋላ በሰነዱ ልመጣ እችላለሁ። ሐዲሱ በጣም ጠንካራ ነው ያሉለትን ነቢዩ ዓለይሂ ሰላቱ ወሰላም ለዚህ በጣም ማጠናከሪያ የሚሆነው በኑ እስራኤሎች ወደ 70 ምናምን ተከፍለዋል፣ 3ቶቹ ብቻ ናቸው የጀነት የሚሆኑት ብለው የተናገሩበት ላይ አንደኛው ባህታዊነትን የመረጡ ሰዎች ናቸው ብለው ኢብኑ ከሲር ጠንካራ ሰነድ ነው ባሉበት መልኩ የተቀመጠ ሐዲስ አለ ማለት ነው። ስለዚህ ፈማ ረዐውሃ ሐቀ ሪዓየቲሃ ይሄ በግልጽ ቋንቋ ከቁርአን ያገኘ ነው ማስረጃ ነው ማለት ነው የቢድዓ ቆንጆ እንዳለው። ወንድሜ እንግዲህ ይሄን ካላየው መለስ ብሎ ማየት ያስፈልጋል። ከዛ ውጭ ደግሞ ሐታ ሐዲሶቹ ቅድም ወንድሜም ሊጠቅሰው የሞከረው ሐዲስ
ኢማሙ ልቡኻሪ እና ኢማሙ ልሙስሊም አን ዓኢሸተ ረዲየላሁ ዐንሃ ወአርዳሃ የዘገቡት ሐዲስ ይኸውለ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ነው ያሉ። ይሄ መንጡቅ ይባላል በኡሱልዮች ቋንቋ። ንግግሩ ከላይ ያለው ሰሙ ማለት ነው። ማሚንሁ የሆነ ነገር ደግሞ መፍሁመል ሙኻለፋ አለ ውስጡ ላይ ማለት ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩትን ነገር ጠንቅቀው የሚያውቁ ናቸው። የሚናገሩት ነገር ደግሞ መፍሁምና መንጡቅ እንዳለው ይታወቃል። ስለዚህ ከዛ አንጻር መለስ ብለን የኢማሙ ቡኻሪ ሽሩሓቶችን ሁሉንም ማየት ይቻላል። የኢማሙ ሙስሊም ሽሩሓቶችን ሁሉንም ማየት ይቻላል። ሁሉም የሚሉት ይሄ የሚያሳየን ማሚንሁ እንዳለ በመፍሁም ደረጃ ነቢዩ ዓለይሂ ሰላቱ ወሰላም ከዲን ልኢስላም የሆነ ነገር እንዳለ ያሳየናል የሚሉት። ይህን እንግዲህ ወደ እነዚህ አኢማዎች ነው አሁንም የምንመለሰው ማለት ነው። ሌላ አሁንም ሶስተኛ ማስረጃ ከሐዲስ ሁለተኛ የሆነኝን ላምጣለት። ረሱሉ ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቋንቋ እዛ ጋር በመፍሁም ደረጃ ነው ያስቀምጡት አይደል? እዚህ ጋር ደግሞ በመንጡቅ ደረጃ ያስቀምጡትን ሐዲስ ደግሞ ላምጣለት። እንዲህ አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ወአጅሩ መን ዓሚለ ቢሃ ባዕደሁ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይኡን ወመን ሰነ ፊል ኢስላሚ ሱነተን ሰይአተን ካነ ዐለይሂ ዊዝሩሃ ወዊዝሩ መን ዓሚለ ቢሃ ሚን ባዕድህ ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሚን አውዛሪሂም ሸይ። በግልጽ ቋንቋ መንሰነ ሱና እያሉ ነው። በእስልምና ውስጥ አዲስ የሆነን ሱና ያመጣ እያሉ ነው የአላህ መልእክተኛ ዐለይሂ ሰላቱ ወሰላም። ከዚያም እሱና እሱን የተከተሉ ሰዎች በሙሉ አጅር አለው። በዚሁ ተቃራኒ ደግሞ መንሰነ ፊል ኢስላሚ ሱነተን ሰይአ መጥፎ የሆነን ሱና ያመጣ ሰው ደግሞ አሁንም ዊዝሩ እሱና ከሱ በኋላ ያሉትም ዊዝር አለበት። ልክ በኒ አደም የመጀመሪያ የተገዳደሉት ሰዎች ከዛ በኋላ ግድያዎች በሙሉ በዛ በገዳዩ ላይ እንደሚሆነው ሁሉ ማለት ነው። አይነው ሐዲሴ የመጣበትን አግባቡ ሲያቁን ምናምኑን እንመጣበታለን። ምንም ችግር የለውም። እሱን የሚያነሳልኝ ከሆነ ወንድሜ በደንብ ዲራይተን እንመጣበታለን። ሪዋያ ላይ ምንም ችግር ስለሌለው ማለት ነው። ዞሮ ዞሮ ግን ረሱሉ ሰለላሁ ዐለይሂ ወሰለም መንሰነ ብለው በቀጥታ ለተፍሲር በማይመች መልኩ ለተእዊል በማይመች መልኩ አስቀምጠዋል ማለት ነው። እና ሐዲስ አልጠቀሰም ሲለኝ ዑለማዎቻችን ከነዚህ የቁርአንና ከነዚህ የሐዲስ እይታዎች አንደምታዎች ተነስተው ነው ቢድዓ ለሁለት ይከፈላል ያሉት የሚለውን ነገር እንዲወስድልኝ ነው ማለት ነው። ከዛ ውጭ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ኩሉ ቢድዓቲን ደላላ ብሎ ወንድሜ አምጥቶታል። በነገራችን ላይ ኩሉ ቢድዓቲን ደላላ የሚለውን ሐዲስ አይደለም እኔ ገና ኤሌመንተሪ ላይ ያለ ስለ ቢድዓ መፋሂም ምንም የማያውቅ አርበዒን ነወውያ የሚቀራ መጀመሪያ የሚያውቀው ሐዲስ ነው። ኸጢቦቻችን ኹጡባዎቻችን ጁሙዓ ሁሉ የሚሉት የሚነግሩን ነገር ነው። ከማ ይፍዐልሁ ሙስጠፋ ዐለይሂ ሰላቱ ወሰላም። ይሄን እኔም ሆንኩኝ እነዚህ አይማዎች አያውቁትም ብሎ ማሰብ እጅግ በጣም ከባድ ነገር ነው። ነገር ግን ይህንን የተውኩት ራሱ ኩሉ ቢድዓቲን ደላላ የሚለው ሲያቁም ብናየው ራሱ ወንድሜ ለምን ቆርጦ እንዳመጣው አላውቅም እንጂ ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ስለምን እያወሩ ነው? ኢነ አሕሰነል ሀዲ ሀዲዩ ወኢነ አሕሰኑል ከላሚ ከላሙላህ፣ መልካም ንግግር ጥሩ ንግግር ማለት የአላህ ንግግር ነው። ወአሕሰኑል ሀዲ ሀዲዩ ሙሐመድ፣ መልካም ቆንጆ የሚባለው መንገድ ደግሞ የነቢዩ ዐለይሂ ሰላቱ ሰላም የኔ መንገድ ነው እያሉ ወሸረል ኡሙሪ ሙሕደታቱሃ ወኩሉ ሙሕደተቲን ቢድዓ ብለው መጡ። ሰው ምን ማለት ነው? ዑለማዎች ሐታ ከሲያቁ አንድን ሐዲስ እንግዲህ የምትወስደው ወይንም አንድን ነስ የምትወስደው ከሶስት አንጻር ይቃኛል። መጀመሪያ ሳቢቁ ይታያል። ከሱ ቀድሞት የመጣው ምንድን ነው? ከዛ ሲያቁ ይመጣል። ሂደቱ እንዴት ነው ፍሰቱ? ከዛ ደግሞ ላሒቁ ይታያል። ቀጥሎ የመጣውስ ነገር ምንድን ነው የሚለው ነገር መታየት መቻል አለበት። ይህንን ሐዲስ ከሲያቁ አንጻር ስናየው ምን ማለት ነው? ኩሉ ቢድዓትን የሚለው ሀዲየ ሙሐመድን ዐለይሂ ሰላቱ ወሰላም አይ ሱነተ ሱናቸውን የኸለፈና የአላሁ ስብሓነሁ ወተዓላን ኪታብ ኸልፎ የመጣ ማለት ነው። ዑለማዎቻችን ከዚህ እስቲንባጥ አድርገው እቺ ኩል የምትለዋ ሙኸሰስ ናት ወይንም ደግሞ ዓሙን መኽሱስ ይሉታል። እነ ኢማሙ ነወዊይን ማየት ይቻላል። እነ ኢማሙ ልዓይንይ ማየት ይቻላል። እነ ኢማም ኢብን ሐጀር አልዓስቀላኒ ቅድም የገለጽኩላቸው ዑለማዎች በሙሉ ሌሎቹም ያልገለጽኩላቸው ዑለማዎች በሙሉ ኩል ተኸስሳለች። በምን ተኸሰሰ? አንደኛ መንሰነ ሱነትን ሐሰና በሚለው ሐዲስ መልካም ሱና በሚለው ተኸሰሰ። ሁለተኛ ለይሰ ዐለይሂ አምሩና በሚለው ሐዲስ ተኸስሷል። ለይሰ ዐለይሂ አምሩና ማሚንሁ ስላለ ማለት ነው። ሶስተኛ ጨርሻለሁ፣ አንድ ሰከንድ ብቻ። ሶስተኛ የሚኸሰሰው ቢሀዲሂ ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም ላይፋቸው በሙሉ ይኸስሰዋል። ለምን? ሰሓበቱል ኪራም የሆነ አዲስ የሆነ ቢድዓ ሰርተው ይመጣሉ፣ የማይቀበሏቸዋል ወይ የማይመልሱባቸዋል። ቆንጆ የሆነውን ተቀብለዋቸዋል፣ እነ ቢላልን፣ ቆንጆ ያልሆነውን ደግሞ መልሰውባቸዋል። እና በዚህ መልኩ ይሄን ሁሉ አይተው ነው ዑለማዎቻችን የቢድዓ ቆንጆ አለው ያሉት እንጂ
ደሊል ሳይኖራቸው ቀርቶ አይደለም። ባረከላሁ ፊኩም። እሺ መርሐባ። አሁን የኡስታዝ ሙዓዝ ጊዜ ነው። ኢንሻአላህ 11 ደቂቃ መጠቀም ትችላለህ። ኡስታዝ አደምም 1 ደቂቃ 10 ደቂቃ። አብሽ ችግር የለውም። ቢስሚላህ ወንድሜ አደም ያነሳው ነገር አለ። መጀመሪያ ላይ ያን ነገር መጀመሪያ ላይ ጠይቅና ደቂቃ ከመያያዛችሁ በፊት ከሱ ያልሆነልኝ ነገር አለ ብለኸኛል። እሱን ነገር ንገረኝና ኸላስ ተወዋለሁ ከዚህ በኋላ። ምክንያቱም ፍሰቱን ያበላሽብናል። እየተወያየንበት ያለነውን ነገር ስለሚያበላሽብን ያልተመቸህ ከኔ ንግግር ትክክል አይደለም ብለህ የምታስበው ነገር ገለጻም ሊሆን ይችላል፣ አነጋገርም ሊሆን ይችላል። አይ እንትኑ ነው ይሄ እየሰማሁ ነው። ያልተመቸኝ ፓርት ምን መሰለህ ሙዓዜዋ፣ አፉ በል እሺ ሀቢቢ። ያልተመቸኝ ፓርት ምን መሰለህ ሙዓዜዋ፣ ይኸውልህ እኔ ከነ ኢማሙ ሻፊዒ ጀምሮ እነዚህን አኢማዎች ስጠቅስ አንተ አደም ቁርአንም አልጠቀሰም ሐዲስም አልጠቀሰም ብለህ በጣም ተህዊል አደረከው ጉዳዩንና ይህ አካሄድ ዕልሚ አይደለም፣ እቺ ብትስተካከል እኔ አንተም አይደለም ብዬ ያሰብኩት በሑስነ ዘን ነው ሐቢቢ። ለምን መሰለህ እነዚህ ሁሉ ዑለማዎች አንተም እኔም ከምናውቃቸው ንሱሶች ነው ያመጡትና ከዛ አንጻር በዛ መልኩ አይደለም እንትን የሚደረገው ዒልም ኒቃሽ የሚደረገው። ዑለማዎች ኦልሬዲ ያለቀለትን ነገር የሰጡንን ነው እኔ ለማንበብ የሞከርኩት። ለምን 20 ደቂቃ ማለት በጣም አጭር ስለሆነች ነው እንጂ ሰፊ ሰዓት ካለን በደንብ እየገባንበት ንሱሶችንም እያየን እንሄዳለን ለማለት ያህል ነው። አንተም በጥሩ ለመጠራጠር ያህል ነው ሐቢቢ። ባረከላሁ አብሽር፣ አላህ ይባርክ ፊክ። እንዲህ ካልክ አይቀር ያው እውነቱን ለመናገር ሐቂቀተን ያው ደቂቃውን ጀምር ይሳብ ልጀምር። እሺ አስጀምረው ደቂቃውን። ቢስሚላሂ ራህማን ራሂም። ዑለሞች ከኪሳቸው አይደለም ይሄን ነገር ያመጡት ብለኸኛል። ናም አምናለሁ ከኪሳቸው እንዳላመጡት። ምክንያቱም እነሱ ከኪሳቸው በማምጣት የሚጠረጠሩ ዑለሞችም አይደሉም የጠቀስካቸው ዑለሞች ማለት ነው። ወላኪን እጅቲሃዳቸው እዚያ ጋር ነው ያደረሳቸው። የእነሱን እጅቲሃድ የመውሰድ ደግሞ ግዴታ ሸሪዓ ውስጥ የለብንም እኛ። ምክንያቱ ሲባል የእነሱ ንግግር ደሊል ስላልሆነ። ስለዚህ ያው ዑለሞችን እንትን ማድረጊያ አይደለም፣ ታህዊን ማድረጊያ አይደለም። እነሱን እንትን ማድረግ ላ ወላሂ ዑለሞችን ከኔ አሁን ከምከተለው መዝሀብ በላይ የሚያከብር ቦታ የሚሰጣቸው እነሱን የሚከተል አለ ብዬ አላስብም፣ በጣም ስለምናከብራቸው። ስለዚህ ይሄን ያለው እነሱ ኢስቲንባጥን ነው ያስቀመጡልን ብለሃል። ናም ኢስቲንባጥን ካስቀመጡ ተንተርሰውት ያስቀመጡትም ማስረጃ ይስጡን ነው እያልኩ ያለሁት። ምን ማስረጃ ተንተርሰው ነው? ኢማሙ ሻፊዒ ለምሳሌ ያክል አሁን ቢድዓ እንዲህ ይከፈላል ሲሉ ምንን ተንተርሰው ነው? የቱ ጋ ነው እሳቸው ምሳሌ ያመጡት? ምሳሌ አምጥተዋል? አዎ አምጥተዋል ካልከኝ ምሳሌውን አምጣልኝና እናወራበታለን። በዚሁ አጋጣሚ ያው ስለ ኢማሙ ሻፊዒ የራሱ የሆነ ሙናቀሻ ስለሆነ ችግር የለውም፣ ሰዓት ይኖረናል፣ አብረን እናወራበታለን። ሌላኛው ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ የሚል አላህ ሱብሓነሁ ወተዓላ ስለ ቀደምቱ ማህበረሰቦች የነገረን ንግግር አለ። እሱን አንስተሃል። ማ ከተብናሃ ዐለይሂም ኢላ ኢብቲጋአ ሪድዋኒላህ ፈማ ረዑሃ ሐቀ ሪዓየቲሃ ፈአተይና አለዚነ አመኑ ሚንሁ አጅረሁም የሚለውን አያውን ከጠቀስክ በኋላ ምን አልክ? አላህ ሱብሓነሁ ወተዓላ ሚን ባቢ ዘም የጠቀሰው ነገር አለ እዚህ ጋር ፈማ ረዑሃ ሐቀ ሪዓየቲሃ የሚለውን ማለት ነው። ከዚያ በኋላ ደግሞ ምን አልክ? ሸርዑ መን ቀብለና ሸርዑን ለና ሐታ የእቲ ናሲኹን ፊ ሸርዒና። እንደዛ ነው አይደል ያለው የዑለሞች ሲጋ ይሄ ነው። ሸርዑ መን ቀብለና ከኛ በፊት የነበረው ነገር በተለይ ነቢዩ ሰለላሁ ዐለይሂ ወሰለም ከነገሩ ወይ ደግሞ ቁርአን ከነገረንና ተውት ካላልን በግልጽ የኛ ሸርዕ ነው ያ ነገር እስካልተከለከልን ድረስ። እኔ ደግሞ እያልኩ ያለሁት አዎ አንተ ያልከው ትክክል ነው። ወላኪን አላህ በቁርአን ውስጥ የተናገረውን ንግግር ሰሓቦችና ታቢዖች ሲፈስሩት እንደከለከልን የፈሰሩት። ቅድም አያቶችን አንስቻለሁ፣ የግድ መመለስ የለብኝም። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በማያሻማ መልኩ ግልጽ በሆነ መልኩ አንድ ሐዲስ አይደለም 5፣ 6፣ 7 ሐዲሶችን አምጥቻለሁ። በዚያ ንግግር ላይ በግልጽ አስቀምጠው ነብዩ ከልክለዋል። ስለዚህ ሸርዑን ለና እንዳይሆን ክልከላውን የከለከለው ማለት ነው። ሸርዑን ለና ይሆን ነበር እኮ ነብዩ ባይከለክሉን ኖሮ። ከኛ በፊት የነበሩ ሰዎች እኮ እንዲሁም ያጠፉትና ሃይማኖታቸውን ያበላሹበት ትልቁ ነገር ኢብቲዳዕ እኮ ነው። አዲስ ነገር ሁሉም እየመጣ አዲስ ነገር እየፈጠረ በስተመጨረሻ ሃይማኖታቸው ሌላ ነገር ሆነ ማለት ነው። አንዱን አምላክ አባዝተው 3 አረጉት። ያ ነገር በኢስላም እንዳይፈጠር ነው ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን ተጠንቀቁ፣ ቢድዓን ተከልከሉ፣ ከቢድዓ ራቁ ሲሉ የነበረው። ከዚህ አለፍ ስንል መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ የሚለውን ብለሃል። ሲጀምር እኔ ሐዲሱን አልጠቀስኩትም፣ ልጠቅሰው ነበር ግን ጊዜው አልበቃኝም እንጂ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን የሚለውን ደግሞ ብዙ ዑለሞች ሸርሕ አድርገውታል። መርዱዱን ዐለይሂ ማለት ነው። መን አሕደተ ፊ አምሪና አዲስ ነገርን የፈጠረ አዲስ መጤ ነገር ያመጣ ሰው በእኛ ነገር ውስጥ ወይ ደግሞ በዲናችን ውስጥ ማ ለይሰ ሚንሁ ዲኑ ውስጥ የሌለን ነገር ፈሁወ ረዱን፣ ያ ነገር ወደ እሱ ተመላሽ ነው የሚሆነው። አላህ ፊትም አይመነዳበትም፣ እንዲህም ይጠየቅበታል ማለት ነው።
እሺ ይሄንን ሐዲስ በምንድን ነው የምንረዳው? ይሄንን ሐዲስ በእኔ አረዳድ ወይ ደግሞ በወንድማችን አደም አረዳድ ብቻ ሳይሆን ሐዲስን ሐዲስ ሲፈስረው ይጣፍጣል። ሐዲስ በሐዲስ ሲፈሰር ይጣፍጣል። ትልቁ ሐዲስን መፈሰሪያ መንገድ መተርጎሚያ መንገድ ሐዲስን በሐዲስ መተርጎም ነው። በሌላ ሐዲስ ደግሞ እናታችን ዓኢሻ ራሷ የዚሁ ሐዲስ ዘጋቢ የነበረችው እናታችን ዓኢሻ ሰሒሕ ሙስሊም ላይ ደግሞ መን ዓሚለ ዐመለን ለይሰ ዐለይህ አምሩና አለች። አለቀ ኸላስ። መን ዓሚለ ዐመለን የሆነን ተግባር የሆነን ስራ የሰራ ሰው ለይሰ ዐለይህ አምሩና የእኛ ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይህ ረዱን ወደ እሱ ተመላሽ ይሆናል። ረድ መሆኑ ሁለቱም አንድ ሼር ያደርጉታል። ሁለተኛ ነገር ራዊ አንድ አይነት ራዊ ነው። ዓኢሻ ናት የዘገበችው ሁለቱንም የዘገበችው ዓኢሻ መሆኗና እንትን ማለቷ ሐዲሱ እርስ በራሱ የሚደጋገፍና ሸርሕ የሚደራረግ ነው። ስለዚህ ምንድን ነው ያለው ማለት ነው? መን ዓሚለ ዐመለን ለይሰ ዐለይህ አምሩና የሆነን ፊ አምሪና የሚለውን አመለን የሚለውን ለይሰ ዐለይህ አምሩና የሚለው ይተሳሰራል ማለት ነው። አምራችን ውስጥ ዲን እስላማችን ውስጥ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ የሌለበትን የቁርአን ትእዛዝ የሌለበትን ነገር የሰራ ሰው ፈሁወ ዐለይህ ረዱን ነው። ከሁለቱ ሐዲስ ጨምቀን የምናወጣው ነገር ይሄ ሐዲስ ራሱን በሐዲስ ሸርሕ ሲያደርግ ነው። ሌላኛው ነገር ደግሞ መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚል ነገር ወንድማችን አደም አንስቶልኛል። ይሄንን ሐዲስ በብዙ ወንድማችን አደም አንድ ቀድሞ ያነሳው ነገር አለ። እሱ ምንድን ነው? ሰበብ አለው ልትለኝ ትችላለህ። ነዓም ሰበብ አለው። በፊት እኮ ይህ ነገር መን ሰነ ፊል ኢስላሚ ሱነተን ሐሰነተን የሚለውን ወንድሞቻችን ሲጠቅሱልን አንድም ሰበቡን የሚጠቅሱ አልነበረም። የተቆረጠውን ሐዲስ ብቻ ነበር የሚያመጡት። ከዚያ በኋላ ግን ሰበቡ እየተገለጠ መጥቶ በሐዲሱ ኪታብ ውስጥም አለ ሲነገር፣ አው ሰበቡ ኻስ መሆኑ ለፍዙ ዓም መሆኑን አይገድበውም የሚል ነገር አመጡ። ነዓም አይገድበውም እናውቃለን። ወላኪን ሐዲሱን ራሱ ሸርሕ የሚያደርግ ሌላ ሐዲስ አለ። انتهى الأمر. حديث شرح የሚያደርግ شرح السنة للبغوي شرح السنة للبغوي عندنا مجلد 232ኛው ገጽ ላይ ሄደክ ብትመለከት سمعت رسول الله صلى الله عليه وسلم አለ ምን አለ يقول من أحيا سنة من سنتي قد أميتت بعدي ምክንያቱም የሚናገሩትም ምንዳ የተናገሩበትም ዘይ በአጠቃላይ አንድ አይነት ነው። ከኔ ኋላ የሞተችን የኔን ሱና እኔ ሰራ የነበረውን ሱና የሞተችን ያኖረ ሰው ምን ሆነ? ፈኢነ ለሁ ሚነል አጅሪ ሚስሉ መን ዓሚለ ቢሃ ሚነን ናሲ ሌሎች ሰዎች ከሱ ኋላ የሰሩትን በአጠቃላይ አጅሩን ምንዳውን ያገኝበታል አሉ ሰለላሁ ዐለይሂ ወሰለም። ልክ የመጀመሪያው ንግግር ላይ መን ሰነ ሱነተን ሐሰነተን እንዳሉ። ከዚያ ደግሞ ወደ ሐዲሱ እንመለሳለን። ወደ ሐዲሱ ተመልሰን ሲቹዌሽኑን ስንመለከት ይሄኛው ሐዲስ ሲጨመርበት ሲቹዌሽኑ ምን አይነት ነበር? እስቲ ማህበረሰቡ በደንብ እንዲረዳ በደንብ አድርጋችሁ ስሙኝ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መሃል ቁጭ ብለው ነበር። እሳቸው ቁጭ ባሉበት የሆኑ ሰዎች ድህነት ወይ ደግሞ ረሃብ ፊታቸው ላይ የሚነበብ ሰዎች መጥተው ነብዩ ላይ ገቡ። ነብዩ እነሱን ሲመለከቱ ሰሃቦች ላይ ተነስተው የሰደቃን ፈድል መናገር ጀመሩ። ሰደቃ መስጠት እንዲህ ነው፣ ምክንያቱም ለሰዎቹ እንዲመጸወት ስለፈለጉ። ከዚያ እዚያ ቦታ የነበሩ ሰሃቦች ቁጭ ብለው ይመለከቱ ነበር። የሆነ ሰሃቢይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር መፈለጋቸውና እንዲመጸወትላቸው መፈለጋቸው ሲገባው ተነሳና በጣም የሚከብድን ንብረት አምጥቶ ሰጣቸው። በጣም ከባድ የሆነ ለእጁ ሁላ የከበደውን ነገር አምጥቶ ሰጣቸው። ከዚያ ነብዩ ቁጭ ብለው ይመለከቱ ነበር። ሐታ ይሄንን ሐዲስ የዘገበው ዘጋቢ ምን አለ? ነብዩ በጣም ከመደሰታቸው ፊታቸው ሁላ ተቀየረ ነው ያለው፣ በደስታ ማለት ነው። ከዚያ በኋላ ምን ተፈጠረ? ነብዩ ይሄን ነገር ሲመለከቱ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ብለው ተናገሩ። እዚያ ጋር ያ ግለሰብ ተነስቶ ያንን መንገድ አድርጎ ሰሃቦቹን ከሱ ኋላ ተነስተው መስጠት ጀመሩ። ተቆለለ ነው የሚለው የሚሰጠው ንብረት ተቆልሎ ላይ ደረሰ። ከዚያ ነብዩ የዚህን ግለሰብ ተግባር ሲመለከቱ ነው ያን የተናገሩት። ሰበብ ደግሞ ሐዲስ ሸርሕ ከሚደረግበት መንገድ ትልቁ አንዱ ሰበብ ነው። የሐዲሱ ሰበብ ማለት ነው። ሐዲሱ የመጣበት ሰበብ ሐዲሱን ሸርሕ ከሚያደርጉና እንድንረዳው ከሚጠቅሙን ነገሮች አንዱ ነው። ስለዚህ ሐዲሱን ሸርሕ የሚያደርግልን አንደኛው ሰበቡ ነው። ሰበቡ የተሰጠበት ነው። ያ ብቻ አይደለም። ነብዩ ደግሞ ያንን ነገር መመልከታቸውን ፊታቸው ላይ የሚነበበውን ነገር ሲቸሽኑን በአጠቃላይ ሰሃቢዩ መግለጹ ሸርሕ ያደርግልናል። አለቀ። ከዚያ በኋላ ደግሞ ሌላ ሁለተኛው ሐዲስ ደግሞ ሸርሕ ሱነቲ ሊልበገዊ ላይ የመጣው መን አህያን ያሉት ያኖረ የሞተችን ሱና ያኖረ። እዚህ ጋር ሰሃቢዩ ምንድን ነው ያደረገው? አዲስ ነገር ነው እንደ የፈጠረው። ሰደቃ መስጠት በእስላም ውስጥ አልነበረም። ነብዩ አልጠሩበትም። አዘው ነበር። እዚያ ጋር ቆመው ሰሃቦችን አነሳስተው ነበር። እሳቸው ያነሳሱበትን ሱና ነው ያደረገው። ስለዚህ ይሄኛው በዚህ ይሞታል ማለት ነው። አንደኛ ሰበቡ ንዙሉ፣ ሁለተኛ ደግሞ ሰሃቢው የገለጸው ነገር በአጠቃላይ ሄዶ እሱን ሸርሕ ማድረጉ፣ ሶስተኛው ነገር ደግሞ እዚህ ጋር ሸርሕ የሚያደርገው ሌላ ሐዲስ አለ። የወንድማችን አደምን ንግግር በዚሁ ልጨርስ። ከዚያ በኋላ ደግሞ
ስለ ኩል የሚለው ኩል ሙሕደሰትን ቢድዓ የሚለውን ከልጅነት ጀምሮ እንትን ስንለው ነበር ብለኸኛል። እናም ትላልቅ ዑለሞች እኮ አንዳንድ መንገድ የሳቱ ዑለሞቻችን ቀደምት ዑለሞቻችን የሆነ መስአላ ላይ መንገድ ሲስቱ እኮ ሳያውቁት ከርመው እኮ አይደለም፣ ላ ተምረውታል። ከኛ በላይ ሐዲሱን ያውቁታል፣ በልተውታል፣ ጨርሰውታል። ሑፋዞች ናቸው አብዛኞቹ። ወላኪን ያንን ነገር የሚረዱበት መንገድ ትክክል ያልሆነ መንገድ ሊሆን ይችላል ነው ጉዳዩ። አልፋዙል ዑሙም ጋር ስመጣ የአልፋዙል ዑሙምን ከጀመርኩኝ መንገዱ ይረዝምብኛል። ምክንያቱም 5-6 ደቂቃ ይፈጅብኛል። ምክንያቱም ኩሉ ሙሕደሰትን ቢድዓ የሚለውን ወይ ደግሞ ኩሉ ቢድዓትን ضላላህ የሚለውን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ሸርሕ ለማድረግ አልፋዙል ዑሙም ኩል የሚለውን ተኽሲስ ተደርገዋል ብለኸኛል ወንድሜ አደም። 1-2-3 መንገዶች አሉ ብለኸኛል። እስቲ ተኽሲስ የተደረገበትን መንገድ አስረዳኝ። ምክንያቱም ተኽሲስ በሁለት ነው የሚከፈለው። አንደኛው ተኽሲሱን ሙተሲል ነው፣ ሙኸሲሱን ሙተሲል የሚባል። ሁለተኛው ደግሞ ሙኸሲሱን ሙንፈሲል የሚባል ነው። ሙኸሲሱን ሙተሲል የሚባለው በራሱ ወደ 5 አካባቢ ነው የሚከፈለው። ሙኸሲሱን ሙንፈሲል የሚባለው ደግሞ ተቅሪበን ወደ 7 አካባቢ ነው የሚሄደው። እስቲ ከነኚህ 12ቱ ሙኸሲሶች መካከል ሙኸሲሱን ሙተሲሉ ነው ወይስ ሙኸሲሱን ሙንፈሲል ነው? ሙኸሲሱን ሙተሲል ካልከኝ ኩሉ ቢድዓትን ضላላህ የሚል ሐዲስ ላይ አንዳችም ተኽሲስ የሚያደርግ ነገር የለም ሐዲሱ ላይ። ሙኸሲሱን ሙንፈሲል ነው ካልከኝ ደግሞ ሙኸሲሱን ሙንፈሲል ሊያሟላ የሚገባው ትላልቅ መስፈርቶች አሉት። ሰዋአን በነስኽ በኩል ብትመጣ በምን በኩል ብትመጣ ሙኸሲሱን ሙተሲል አሁን ለምሳሌ ኢስቲትና የሚባል ነው። ሙኸሲስ ማለት አረብኛ ብቻ አደረግኩባቸው ይቅርታ። ሙኸሲስ ብሎ ማለት ነጣይ ማለት ነው። የሆነ ነገር በጅምላ ይነገራል። ኩሉ ቢድዓትን ይባላል፣ ሁሉም ቢድዓ። ከዚያ በኋላ ወንድሜ አደም ደግሞ እያለኝ ያለው የተነጠለ ነገር አለ እያለኝ ነው። የተነጠለ ነገር መነጠል የሚቻለው በኢስላም ውስጥ በፊቅሁ ደረጃ ስትመጣ ኡሱል አልፊቅህ ላይ ሙኸሲስ የሚባለው ጋር ስትመጣ ተኽሲስ የሚደረገው በ12 መንገድ ነው። 5ቱ ተቀጥያ የሚባል ተኽሲስ ነው። ተግባባን? 5ቱ ተቀጥያ ነው። ለምሳሌ እንደነ ኢስቲትና እንደነ ሸርጥና መሰል ነገሮች ተቀጥያ የሚባለው ነው። ማለትም በአንድ ነስ ውስጥ አንድ ደቂቃ ብቻ እንደቀረኝ አውቃለሁ። አብሽር። ተኽሲሱ ውስጥ ምን ይደረጋል መሰላችሁ? 5ቱ ተቀጥያ ነው የሚሆነው። ተቀጥያ ማለት በአንድ ነስ ውስጥ ሐዲሱ ኩሉ ቢድዓትን ضላላህ ካለ በኋላ ኢላ ምናምን ብሎ የሚያመጣ ኢስቲትና ወይ ደግሞ ሐታ ብሎ በሸርጥ በኩል ካመጣ በእንዲህ አይነት በኩል ማምጣት አለበት። ወይ ደግሞ ሙንፈሲል የሚል ከሆነ ደግሞ በ7 መንገዶች ነው። እስቲ ይሄ ኩል ተኽሲስ የተደረገበትን መንገዱን ንገረኝ። ከ12ቱ የትኛው ተኽሲስ ነው የተጠቀመው? ኢስቲትናኡን ነው? ሸርጡን ነው? ሲፋውን ነው? ጋያውን ነው? በደሉል ባዕድ የሚለውን ነው? የትኛውን ነው የተጠቀመው ከኢስቲትና ውስጥ? እነኚህ በነገራችን ላይ ተቀጥያ ናቸው። ሌሎቹ ደግሞ የሚነጠሉት እንደ ነስኽና መሰሎቹ ናቸው። ወንድማችን አደም ያው ጨርሻለሁ። ጀዛከላሁ ኸይር። መርሐባ ማሻአላህ። አሁን እስቲ እንደው እረፍት እንውሰድ ያ ጀማ። ይሰማል አይደል ድምጼ? ኦኬ። ምናልባት ይሰማል። ሄጄ ውሃ ላምጣ መሰለኝ። እኔም ውሃ አላመጣሁም። እሺ ጥሩ። እስከዛ አረፍ እንበል አንድ ጊዜ። እንትኑን ኦኬ ስታክ አድርጎብኛል። ምን እንደሆነ አላውቅም። ድምጼ እንደሚሰማችሁ ተስፋ አደርጋለሁ። ኦኬ